በአይን ሲታይ የደረቁ ቀይ የጽጌረዳ ቅጠሎች ወይም ተራ የአበባ ስብስብ ይመስላል። ነገር ግን በትኩስ ውሃ ተዘብዝፎ ሲጠጣ ከፍተኛ የደም ግፊትን በአጭር ደቂቃዎች ውስጥ እንደ በረዶ የሚያቀዘቅዝ የዓለማችን ቁጥር 1 የተፈጥሮ መድኃኒት ነው። ሰላም ጤና ይስጥልኝ፣ ሼፍ ኔክ ነኝ። ዛሬ ስለ አንድ ውጫዊ ገጽታው የደረቀ አበባ ቢመስልም በውስጡ ግን ሊታመን የማይችል የቀይ ቀለም ውበትና የደም ግፊት ፈውስ ስለሸሸገው ከርካዴ ወይም ደግሞ ሄፕሳከስ ስለተባለው ድንቅ እጽዋት እናወራለን። ቪዲዮን እስከ መጨረሻው ከተከታተላችሁ ብዙ ቁም ነገር ተቀስማላችሁ። ተከተሉ። ይህን ተክል ልዩ የሚያደርገው ታሪክን፣ ጣዕም፣ ለጤና ያለውን ጥቅምና አጠቃቀሙን ዝርዝር አድርገን እንመልከት። መጀመሪያ የት ተገኘ? የከርካዴ ጥንታዊ መነሻው የሰሜን አፍሪካ በተለይም የግብፅና የሱዳን እንዲሁም የሐሩር አማዞን አካባቢዎች ነው። በታሪክ መዝገቦች መሰረት በጥንታዊቷ ግብፅ የሚኖሩት ፈርዖኖች ነገስታት በበረሃ ውስጥ በሚጓዙበት ወቅት ጥማቸውን ለማስታገስና ልባቸውን ለማጠንከር የፈርዖኖች መጠጥ በሚል ስም ከርካዴን በከፍተኛ ሁኔታ ይጠቀሙት ነበር። ዛሬ ደግሞ በሀገራችንም ጨምሮ በተለያዩ የቅመማ ቅመም መደብሮች ውስጥ በስፋት የሚገኝና በዓለም ዙሪያ ለደም ግፊት ቁጥጥር የሚጠጣ ቁጥር 1 ሻይ ሆኗል። የወደ ጣዕሙና ይዘቱ ስንመጣ ፍጹም ተአምር ነው። ከርካዴ የሚገኘው ሄፕሳከስ ከተባለው አበባ ውጫዊ ቀይ ቅጠሎች ደርቆ ነው። ትኩስ ውሃ ውስጥ ሲገባ መላውን ውሃ በአንዴ ወደ ደማቅ ወይን ጠጅ ወይም ቀይ ከለር የመቀየር አስደናቂ የተፈጥሮ ባህሪ አለው። ጣዕሙ ደግሞ ለስላሳ የክራንበሪ ሆምጣጣነት ያለውና እጅግ ሰውነትን የሚያድስ ነው። አስገራሚ ሁኔታዎች ደግሞ በቅርቡ የወጡ በርካታ የሕክምና ጥናቶች እንደሚያሳዩት በቀን 2 ሲኒ የከርካዴ ሻይ በተከታታይ ሳምንት መጠጣት በሐኪም ዘንድ ከሚታዘዘው ታዋቂ የደም ግፊት መድኃኒቶች ልክ ጋር እኩል ያለምንም የጎንዮሽ ጉዳት ግፊትን የማውረድ አስደናቂ የተፈጥሮ ኃይል አለው። የተፈጥሮ ሙቀትንም መቆጣጠሪያ ነው። ይህ መጠጥ በሰውነታችን ውስጥ ያለውን የሙቀት መጠን በፍጥነት የማቀዝቀዝና ባህሪ ስላለው በሞቃታማ አየር ንብረት ውስጥ ለማንኛውም ሰው ፍጹም ጥማትንና ሰውነትን የማቀዝቀዝ ኃይል አለው። የክብደትን መቀነሻ ሚስጥር ነው። ከርካዴ በውስጡ የሰውነታችንን ስታርችና ስኳር የመምጠጥ አቅም የሚቀንሱ ውህዶች ስላሉት ስብ እንዳይከማች በማድረግ ክብደትን ለመቀነስ በከፍተኛ ሁኔታ ይረዳል። ለጤና ያለው ጥቅም ነው ስናይ የደም ግፊትን ማውረጃ ወይም ደግሞ ሃይፐርቴንሽን ሺልድ በመባል ይታወቃል። በውስጡ ያሉትን አንቲዮሲን የተባሉ ኃይለኛ ቀይ አንቲኦክሲዳንት ወይም ደግሞ የደም ስሮችን እንዲዝናኑ የደም ዝውውር እንዲቀዘቅዘን በማድረግ ከፍተኛ የደም ግፊትን ፍጹም በተፈጥሮ ሁኔታ ያወርድልናል። የኩላሊትና የሽንት ቧንቧ ማጽጃ ነው። ከርካዴ የተፈጥሮ ሽንት አስገዳጅ ስለሆነ በሰውነታችን ውስጥ ያሉትን ከመጠን በላይ የሆኑ ጨውንና መርዞችን በሽንት መልክ አጥቦ በማውጣት የኩላሊት ጠጠር እንዳይፈጠር ሁሉ ይከላከልልናል። ለጉበት ጤንነትም መልካም ነው። ጥናቶች እንደሚያሳዩት በከርካዴ ውስጥ ያሉት ውህዶች በጉበት ላይ የሚፈጠርን ስብ ፋቲ ሊቨር በመከላከል የጉበትን ስራ ያቀላጥፋሉ። ወደ ኪችናችን አሰራር ስንመጣ የቀይ ከርካዴ ሻይ አንድ የሾርባ ማንኪያ የደረቀ ከርካዴ በአንድ ኩባያ ትኩስ ውሃ ውስጥ ጨምሮ ለ5 ወይም ለ10 ደቂቃ ከተዘበዘፈ በኋላ ቀለሙ ቀይ ሲመስል ቅጠሉን አውጥቶ ማጥለል፣ በላዩ ላይ ጥቂት ማሩ ጨምሮ በትኩስነቱ መጠጣት ወይም ፍሪጅ ውስጥ አቀዝቅዞ በበረዶ መጠጣት። ይህ ለልብና ለደም ግፊት ወደር የሌለው መጠጥ ይወጣዋል። ባጭሩ ከርካዴ እንዲህ እንደሰማችሁ በአይን ሲታይ የደረቀ አበባ ቢመስልም ለከፍተኛ ደም ግፊትና በአሁኑ ሰዓት የዓለማችን ቁጥር 1 የተፈጥሮ መፍትሄ ነው። ይህንን ተክል በማንኛውም የቅመማ ቅመም ገበያ ላይ ሱፐርማርኬት ውስጥ ታገኙታላችሁ። ከርካዴ በሚል ስም ብዙ ቦታ ላይ ይገኛል። ስለዚህ ገዝታችሁ ተጠቀሙት። እንግዲህ ይህንን ቪዲዮ ከወደዳችሁት ሼር፣ ላይክ፣ ኮመንት አድርጉልኝ። በቀጣይ ደግሞ በሌላ ቪዲዮ ይዤላችሁ እመጣለሁ። እስከዛው ድረስ ሰላም ቆዩኝ። ሼፍ ኔክ ነኝ።